የሰማይና የምድር ጌታ የልዑል እግዚአብሔር ሰላም በልባችሁ መቅደስ ውስጥ ይንገስ። የተከበራችሁ የበትረ ጊዮርጊስ ቤተሰቦች የእግዚአብሔር ቸርነት እንደማይደርቅ የሕይወት ምንጭ በሕይወታችሁ ላይ ይፍሰስ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት እንደማይታጠፍ ጋሻ ሁለንተናችሁን ያልብስ። ዛሬ የታላቁ መልአክ የቅዱስ ሚካኤልን አማላጅነትን የሚያወሳ የየካቲትን ድርሳን ከዚህ እንደሚከተለው እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ወክቡር ወኃያል ሚካኤል ሊቀ መላእክት ዘየተነበበ አማሱር ወሰኑ ለወርኃ የካቲት። ጸሎቱ ወበረከቱ ያህሉ ምስሌነ ለዓለመ ዓለም አሜን። ወኮነ እምድኅረ ዝንቱ ነገር ወሀሎ አሐዱ ብእሲ ነዳይ ዘአብይ ሃይማኖቱ ወይነብር ውስተ ውእቱ ብሔር ይስዕል ወይጼልይ መዓልተ ወሌሊተ ወይቤሎ ለቅዱስ ሚካኤል ኦ ሊቄ ተሳሃለኒ ወወሃበኒ ሲሳይ ዕለት ወአራዘ ዘአመት። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በባተ በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ከዚህ ነገር በኋላ እንዲሆነ ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዛም አገር ሲኖር በመዓልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልንም አቤቱ ጌታዬ ዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም፣ የሚያውቀውም ሥራ የለውም፣ ምን አይሠራም፣ አንዲት ሰዓትስ እንኳን መስራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት እንዲህ ሲል ተነጋገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይም ንግድ የማታውቅ እንደምን ነው በመዓልትም በሌሊትም ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይም ስንዴ ወዴት አለ? ደግመ የሠራው ሥራስ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ፣ የምትሸጠው የምትለውጠው ገንዘብም ቢሆን የለህምን? ጌታዬ ሚካኤል እዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ሥራ ወዴት አለ? የዓለሙ ሁሉ አባት የሚሆን አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከእርሷ የተፈጠርክባት ይህች ምድር ናት። ወደ እርሷም ተመልሰህ ትገባለህ። ወጥተህ ወርደህ እንጀራንም በግንባር ወዝ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜከላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄድና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብዙ ምጽዋትን የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ። ያም ድሃ ጌታዬ ዘንልኝ ራራልኝ፣ ሄጄ ነግጄ አተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ ከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆን እንኳን የሚዋሳ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘብ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰውዬ ባለጸጋውን እንዲህ አለው፣ ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና። ይልቁንስ ተነሳ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና ጌታ እርሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንክበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከቅዱስ ሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት ሁሉ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስከምከፍለው ድረስ ስለዚህ ባለጸጋ ተዋሰኝ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ።
ባለጸጋውም ነገርህን ሰማው፣ ተነስ እሰጥህ ዘንድ እንሂድ አለው። ይህ ነገር ለእርሱ ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚያም በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል አገር ለንግድ ሄደ። ከዚህም በኋላ ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠውበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቦና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጥ 100 ብር ከትርፉ 50 ብር ጋር አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህም በኋላ ተነስቶ ወደ ሠራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓሉ ዋዜማ ዕለት በባሕር ዳርቻ ቆመና ጸሎተ ወንጌል እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ ነግርሃለሁ፣ እኔ ከሩቅ አገር እንዳለው አንተ ታውቃለህ። እንደተዋስከኝም ዛሬ ደርስ ዘንድ እንደማይቻለኝም አንተ ታውቃለህ አለ። እነሆ የተዋስከኝንም ገንዘብ ከባሕር ውስጥ ጣልኩልህ፣ ለባለ ገንዘቡም አድርስልኝ። የእሱና የኔ ቀጠሮ በዓልህ በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አግባልኝ አለ። ያን ጊዜ ታላቅ ዓሣ ወጥቶ ሳጥኑን ዋጠው። ያም ዓሣ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድርያ በምትባል አገር አንጻር ወዳለ ባሕር ዳርቻ ደረሰ። በዛችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባሕር ጥለው ዓሣ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ ዓሣ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን ዓሣ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በዓሣው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባሕርም ውስጥ የሆነውን ሁሉ እስክንረዳ ድረስ ይህን ሳጥን አስቀምጥ አለው። ከጥቂት ቀንም በኋላ ያ ድሃ ሰው እስክንድርያ ወደምትባል አገር ተመልሶ በገባ ጊዜ ባለ ሀብቱን አገኘው። ባለ ገንዘቡም አምኜ ገንዘቤን ብሰጥ ስለምን እንደዚህ አደረግ? በቀጠሮስ ቀን ያልሰጠኸኝና ያልከፈልከኝ ስለምንድን ነው አለው። ድሃውም እኔስ ለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስህ ትሰጠው ዘንድ ወዴት አገኘኸው? ድሃውም ከሩቅ አገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን 100 ብር ነግጄ ካተረፍኩለት ትርፍ ከ50 ብር ጋር የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም የአንተን ስም የኔንም ስም ጽፌ በጠዋት ከባሕር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባሕር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በዓሣው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ በሚሆን በቅዱስ ሚካኤል በዓል ቀን በዓሣው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ ነው የምትለው ይህ ነውን ቢለው፣ ድሃውም አዎን ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም የእሱን ስም የባለጸጋውን ስም በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ አደነቀ። ባለጸጋውም ያን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ፣ ከአንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ፀሐይ አሰራ።
ዳውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራ። ከዛችም ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን በፍቅር አንድነትም ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን፣ ይቅር ይበለን። ተጠምቀን በክርስቶስ ያመን ሁላችንንም ለዘላለሙ ይጠብቀን፣ አሜን። ከመልአኩ ከቅዱስ ሚካኤል ረድኤትን በረከትን ያሳትፈን። ለዚህ ድሃ ሰው የደረሰ ለሁላችንም ይድረስልን። ከዛሬም የዛሬ ዓመት በቸርነቱ ያድርሰን፣ በአማላጅነቱ ይጠብቀን፣ በጸሎቱ ይራዳን፣ በመንገዳችን ሁሉ ይቅደምልን ለዘላለሙ አሜን።